ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት ናችሁ? ዛሬ 5ኛ ወር የእርግዝና ጉዞና የልጅን አስደናቂ እድገት የምግብ ምርጫዎችን በተረፈ ሌሎች ማወቅ የሚገባውትን ሚስጥሮች በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቤተሰቦቼ ሰብስክራይብ በማድረግ የደወል ምልክቷን ተጫኑና ቤተሰብ እንሁን። እንኳን አደረሰዎት። ዛሬ የእርግዝና ጉዞን አጋማሽ ላይ ማለትም 5ኛ ወር ወይንም ከ18ኛው እስከ 22ኛው ሳምንትን ይዘዋል። ይህ ወር እናትም ሆነ ልጅ ብዙ አስደናቂ ለውጦች የሚታዩበት፣ የልጅን የመጀመሪያ እንቅስቃሴ በግልጽ መስማት የሚጀምሩበት እጅግ ውብና ማራኪ ወቅት ነው። በዚህ ወር አንዲት ነፍሰ ጡር ሴት ስለ ህፃኑ እድገት፣ ስለ ምግብ ምርጫዎች የሚገባቸው ጤናማ ምግቦችና ስለ ሰውነቷ ለውጦች ማወቅ የሚገባትን ዝርዝር መረጃ እናያለን። የመጀመሪያው የልጁ እድገት በ5ኛ ወር ወይንም በማህፀን ውስጥ ምን እየተከናወነ ነው? በዚህ ወር ህፃኑ በፍጥነት ማደጉን ይቀጥላል። ከቀላል ጽንሰት ወደ ሙሉ አካል ቅርጽ ያለው ሰው እየመጣ ይሄዳል። መጠንና ክብደቱም በ5ኛ ወር መጨረሻ ላይ ህፃኑ እንደ ዱባ ያክል እርዝመት ይኖረዋል። እርዝመቱ ከራሱ እስከ እግር ጥፍሩ ድረስ 20 እስከ 25 ሴንቲሜትር ይደርሳል። ክብደቱም ደግሞ ከ300 እስከ 450 ግራም ገደማ ይሆናል። ሌላው እንቅስቃሴ ይጀምራል። ብዙ እናቶች በ4ኛ ወር መጨረሻ ወይንም በ5ኛ ወር መጀመሪያ ላይ የህፃኑ የመጀመሪያ እንቅስቃሴ እንደ ቢራቢሮ ክንፍ መርገብገብን ይሰማሉ። በዚህ ወር ግን እንቅስቃሴው እየተጠናከረ ሲመጣ በግልጽ መምታት ወይንም መገልበጥ ይጀምራል። ሌላው የስሜት ህዋሳት እድገት ነው። መስማት። የህፃኑ የውስጥ ጆሮ አጥንቶች ሙሉ በሙሉ ስለጠነከሩ የእርሱን የልብ ምት፣ የሆድ ድምፅና የውጭ ድምጾች መስማት ይጀምራል። ሌላው ማየት። የአይን ሽፋኖቹ አሁንም ተዘግተዋል ወይንም እስከ 7ኛ ወር አጋማሽ ድረስ፣ ነገር ግን የብርሃን ለውጦችን በሆዱ በኩል ማስተዋል ይጀላሉ። የህፃኑ ቆዳ ውሃ እንዳይበጥሰው በቀጭን ነጭ ቅባት ይሸፈናል። እንዲሁም አካሉን የሚከላከል ለስላሳና ቀጭን ፀጉር ይበቅልበታል። ሁለተኛው በ5ኛ ወር ምን መመገብ አለብን? በዚህ ወር የልጁ አጥንት፣ አንጎልና ጡንቻዎች በከፍተኛ ፍጥነት ስለሚያድጉ የተመጣጠነ ምግብ መመገብ እጅግ ወሳኝ ነው። የምግብ ፍላጎቶም ስለሚጨምር ጤናማ በሆኑ ንጥረ ነገሮች የተሞሉ ምግቦችን መምረጥ ይኖርቦታል። ለምሳሌ ያክል በአይረን የበለጸጉ ምግቦች። በእርግዝናው የደም መጠኑ ከፍተኛ ጭማሪ ስለሚያሳይ ለህፃኑና ለእርሱ በቂ ኦክስጅን ለማድረስ ይረዳል። ከነዚህ መካከል ቀይ ስጋ በልክ መመገብ፣ የዶሮ ስጋ፣ ጥራጥሬዎች እንደ ምስርና ባቄላ ያሉ መመገብ ያስፈልገናል ማለት ነው። ሌላው ካልሲየም እና ቫይታሚን ዲ ናቸው። የልጁ አጥንት እና የጥርስ እየጠነከረ ስለሚሄድ የእርሱን አጥንት ጥንካሬ ለመጠበቅና የእግር መኮማተርን ለመከላከል ይረዳል። ከነዚህም መካከል ወተት፣ እርጎ፣ አይብና ሰሊጥን መመገብ የተሻለ ነው። ፕሮቲንና ጤናማ ስብ የህፃኑ ህብረ ህዋሳት ጡንቻዎችና አንጎልን ለመገንባት ይረዳል። ከነዚህ መካከል እንቁላል በደንብ የበሰለ መሆን አለበት። አቮካዶና ሌሎች የተለያዩ ፍራፍሬዎችን መመገብ ማለት ነው። በተረፈ ውሃ መጠጣቱን በጭራሽ እንዳይረሱ። በቀን ቢያንስ ከ8 እስከ 10 ብርጭቆ መጠጣት የሽንት ቧንቧ ኢንፌክሽንን ለመከላከልና የምግብ መፈጨትን ለማቀላጠፍ ይረዳናል። ሶስተኛ ሊያጋጥሙ የሚችሉ የሰውነት ለውጦችን እናያለን። አንዲት ነፍሰ ጡር ሴት በዚህ ወቅት የተወሰኑ የፊዚዮሎጂ ለውጦች ሊያጋጥሟት ይችላሉ። እነሱን ማወቅ አስቀድሞ ለመዘጋጀት ይጠቅማል። ለምሳሌ ያክል የሆድ ድርቀትና የልብ ማቃጠል። ማህፀኑ እያደገ ሲሄድ የምግብ መፈጨት ቱቦዎችን ስለሚጫነው የምግብ መፈጨት ሊዘገይ ይችላል። ስለዚህ በትንሹ ብዙ ጊዜ መመገብ መፍትሄ ነው። ሌላው የድድ መድማት። በሆርሞን ለውጥ ምክንያት ጥርሶ በሚቦርሹበት ጊዜ የድድ መድማት ሊኖሮት ይችላል። በዚህ ሰዓት ለስላሳ የጥርስ ብሩሾችን መጠቀም ይመረጣል። የእግር መኮማተር። በተለይ በማታ ሰዓት እንደዚህ አይነት ነገር ሊከሰት ይችላል። ስለዚህ በቂ ውሃ መጠጣትና ቀላል የእግር ማሳጅ ማድረግ እፎታ ይሰጣል። ሌላው የቆዳ ለውጦች ነው። በሆዱ መሃል ጥቁር መስመር ሊወጣ ይችላል። ይህም ተፈጥሯዊ ስለሆነ ከተወለደ በኋላ በራሱ ይጠፋል። እሺ ቤተሰቦቼ ቪዲዮን ከወደዳችሁት ላይክ ማድረግና ሼርን እንዳትረሱ። አዳዲስ ቤተሰቦቼ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጭኖ ቤተሰብ እንሁን። ሁልጊዜ አብራችሁን ስላላችሁ ስለምታበረታቱኝና ከጎኔ ስለሆናችሁ ከልብ አመሰግናለሁ። አራተኛው በሐኪም ዘንድ መደረግ የሚገባቸው አስፈላጊ ምርመራዎች ይኖራሉ።
ከነዚህም መካከል አልትራሳውንድ አብዛኛውን ጊዜ በ18ኛው እና በ22ኛው ሳምንት መካከል ይህ በጣም አስፈላጊ የሆነ የአልትራሳውንድ ምርመራ ይደረጋል። ሐኪሙ የህፃኑን የውስጥ አካላት፣ የእንግዴ ልጅ መገኛ ቦታና የውሃውን መጠን በዝርዝር ይመለከታል። ሌላው የጾታ ምርመራ ነው። የእርሶ ፍላጎት ከሆነ በዚህ ወር በሚደረገው ምርመራ የልጆን ጾታ ማወቅ ይችላሉ። አምስተኛው ሊጠነቀቁባቸው የሚገቡ ነገሮችን እናያለን። ለምሳሌ አልኮልና ሲጋራ ፈጽሞ መወሰድ የሌለባቸው ነገሮች ናቸው። ሌላው ካፌንን መቀነስ፣ ቡና ወይም ሻይ አዘውትረው የሚጠጡ ከሆነ መጠኑን በመቀነስ ከአንድ ወይም ከሁለት ስኒ በላይ እንዳያልፍ ማድረግ። ያልበሰሉ ምግቦችን አለመመገብ፣ ለምሳሌ እንደ ጥሬ ስጋ፣ ጥሬ እንቁላልና ያልታጠቡ ጥሬ አትክልቶችንና ፍራፍሬዎችን አለመመገብ። ከባድ ዕቃዎችን አለማንሳት፣ በዚህ ሰዓት ወገቦ ሊጎዳ ስለሚችል ክብደት ያላቸው ነገሮችን ከማንሳት መቆጠብ ይኖርቦታል። በዚህ በአምስተኛ ወር የእርግዝና ጉዞ ላይ የአእምሮ ሰላም ማግኘት፣ በቂ እረፍት ማድረግና የቤተሰብ ድጋፍ መኖር ለጤናው እጅግ ጠቃሚ ነው። ውብና ጤናማ የእርግዝና ጊዜ እንዲሆንሎት ከልብ እመኛለሁ። ቪዲዮ ከተመቻችሁና ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። አዳዲስ ቤተሰቦቼ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጭነው ቤተሰብ እንሁን። በሌላ አዲስ ቪዲዮ እስከምንገናኝ ሰላም ቆዩኝ።